ተሟላ ለማዳሪነትሽ
ሰላም ናችሁ? እንዴት ነው ዘንድሮ የዕጣን ምርት እየጀመራችሁ ነው መሰለኝ? ጀምረናል። እንዴት ነው እቅዳችሁ ምን ይመስላል? የዚህ ዓመት እቅዳችሁ ዕጣን ለማምረት ምን ያክል ኩንታል ለማምረት አቀዳችሁ? በቡድንስ እንዴት ነው የተደራጃችሁት? በስንት ስኳድራ ነው የተደራጃችሁት? ስኳድራ ሁለት ስኳድራ ነው። ሁለት ስኳድራ አደራጅተናል። ከዚህም እንደምታየው ከ10 በላይ ወጣት ነው። በሌላ ቦታ 10 በላይ ወጣት አለ። በሁለት ስኳድራ ነው የሚመራው። ለቀጣይ ያው ይሄ ቡድን ብቻውን ወደ 150 ያመርታል ተብሎ ይገመታል። ያንኛው ቡድን ወደ 300 ኩንታል እናመርታለን ብለን አስበናል። እንዴት አድርጋችሁ ብታመርቱት ነው? ይሄ ዕጣን ሳየው በጣም ነጭ ነው። ጥራቱን ቢሆን በጣም የተሻለ ዕጣን ነው እያመረታችሁ ያላችሁት። ጥራቱ እንደዚህ ነጭ እንዴት ሊሆን ይችላል? ጥራቱ ያው እንትሩን በጠበቀ አመታቱን ስቴፕ በጠበቀ ምርቱን ጥራት የሚሰጠው በአመራረቱ ነው። ቢያንስ ይሄ ከደረቀ በኋላ መነሳት አለበት። በካለ ስቴፕ ግን ቀጥታ ሳይደርስ ብናነሳው ጭቃ የመጨባበት ያለ መድረቅ የመጥቆር አዝማሚያ ያመጣል። ያው ሱናርማ በሰጠን አደረጃጀት መሰረት በስልጠናው መሰረት ምርቱን እንዲጠበቅ አድርጎታል። ከዛ ላይ ደግሞ ባሰጣጥ ሰሌን ላይ በደንብ በስነ ስርዓት በማስጣት ቅዝቃዜ ማለት ፀሐይ እንዳይመታው በንፋስ ብቻ መድረቅ እንዳለበት። እንግዲህ የሚመረተው እስካሁን እንደ ተለመደው ያው ከሌላ ሀገር መጥቶ የሚያመርት ወጣት ነበረ። አሁን ግን እዚህ የቀበሌ ወጣት ተወልዶ ያደገው ነው እያመረተ ያለና የሚያመርተው ወጣቱ በደንብ ሱናርማ በደንብ ስልጠና ሰጥቶ ሁሉም ነገር ከተለያየ ማቴሪያል ጀምሮ ማምረቻ ማቴሪያል ጀምሮ ሰጥቶ ድጋፉን ሰጥቶን በዛ ምክንያት ነው ዝግጁ ሆኖ አሁን ወጣቱ ለማምረት ዝግጁ ሆኖ አሁን ጀምሮ ያለው። የዕጣኑ ዋጋስ እንዴት ነው? ከጊዜ ወደ ጊዜ እየጨመረ ነው እየቀነሰ ነው? እንዴት ነው ዋጋው? የዕጣኑ ዋጋ ከጊዜ ወደ ጊዜ እየጨመረ ነው ያለው። አሁን በቃ በዘንድሮ ዓመት 53000 የተሸጠበት አቅጣጫ ነው ያለው። ለቀጣይ ለወደፊት ደግሞ ይጨምራል ብለን ነው ተስፋ ያለን። እንደሚጨምርም ጥርጥር። አንድ ኩንታል ነው 53000 የተሸጠው? አንድ ኩንታል ሰሊጥ ስንት ነው የሚሸጠው? አንድ ኩንታል ሰሊጥ ተሸጠ ቢባል 15 ወይ 13 እንደዛ ገዳማ፣ ከፍተኛ 16 አካባቢ። ስለዚህ እኮ ይሄ ማለት አንድ ኩንታል ዕጣን ከ4 ኩንታል ወይም ከ5 ኩንታል ሰሊጥ ጋር እኩል ነው ማለት ነው። እውነት ነው። እንደዚህ ከሆነ ታዲያ ለምንድን ነው ሰው ደኑን እየጠበቀ በዘላቂነት ዕጣን ማምራት ሲገባው አንዳንድ ሰዎች አሁን በደኑ ውስጥ እየገቡ የዕጣን ዛፍ የመቁረጥ የመጨፍጨፍ እንደዚህ አይነት ህገወጥ ድርጅቶች እናስተውላለን? እና ይሄንን ለመከላከል አሁን ምን መደረግ ይኖርበታል? አሁን እንግዲህ ይህ በፊት ጊዜ አሁን እንትን የቀረበት ሁኔታ ነው ያለው። አሁን ይሄ እውነት ነው። አንዳንድ ጊዜ በዘልምድ ዝም ብሎ በቃ አርሶ አደሩ በእነዚህ እንትን መሬቶች በግጦሽ መሬቶች ላይ እየገቡ በወል መሬቶች ላይ እየገቡ አንዳንድ ሰዎች የሚያጠፉ አሉ። ነገር ግን አሁን ወጣቱ በቃ የኔ ብሎ በደንብ ዕጣኑን እያመረተ ከዕጣኑ የሚገኘውን ሀብት እየሰበሰበ እየተቆጣጠረ እና እንትን እየሄደበት ሁኔታ ነው ያለው። እንዲያው በቀጣይ አሁን ሱናርማ ቢወጣ ሱናርማ ሲሰራቸው የነበሩ ተግባራትን እንዴት ነው የምታስቀጥሉት? እንግዲህ ሱናርማ ያው በደንብ በርካታ ነገሮችን ልምድም የተለያየ ሁኔታዎችን በጣም ልክ ሲደግፈን እናንተ ሲለን ቆይቷል። አሁን ግን ሱናርማ ቢወጣ እኛ እሱ በሰጠን ትምህርት እናንተ መሰረት ከዛ የበለጠ ሆነ ተግተን ነው መስራት የሚጠበቅብን እንጂ ምንም ወደ ኋላ ምንበት መንገድ የለም። እናንተ ህገ ደንብ አላችሁ? አንዳንድ ሰው አሁን
የሚገኝ ሰው ይኖራል። አንዳንድ ሰው ደግሞ በተለያየ ሁኔታ ማይገኝ ይኖራል። እንዴት ነው? አንዳንድ ሰው በሌላ ሰው ትከሻ ተጠልሎ ሊኖር ይችላል እና ይሄንን ለመከላከል አሁን በቡድናችሁ ምን አይነት ህግ ነው ያጸደቃችሁ? አሁን ወጣቱ በሚያመርትበት ሰዓት እንደተባለው ቢያንስ አሁን ይሄ ወጣት ለሁለት ቡድን ነው እንትን ተብሎ ያለ በሁለት አቅጣጫ ነው ተከፍሎ ያለ እና ይሄ ወጣት ሲያመርት የራሱ የሆነ ህግና ደንብ አለ። ያመራረት የራሱ የሆነ ህግና ደንብ ያወጣው አለ። አንድ ሰው ቢቀር ምን ይሁን የሚል ነገር ያስቀመጠው ራሱ ያመነበት ህግና ደንብ ስላለ በዛ ህግና ደንብ መሰረት ነው የምንተዳደረው። እንግዲህ ከጌታ ጋር ቢያንስ አንዱ ቡድን ከ150 እና 200 ያህል እናመርታለን ብለን እናስባለን። መልካም እንግዲህ አሁን ስታመርቱ ቆይታችሁ ደክሟችሁ ጨርሳችሁ ነው ያገኘናችሁና እንግዲህ ያው በስራ በተለያየ ሞራል እየሰጣችሁ ልታመርቱ ትችላላችሁና ድካማችሁን የሚያስረሳ ዘፈን የመሳሰሉት ነገሮች የሉም? እንዴት ነው በአካባቢያችሁ? ድካማችሁ የሚያስረሳ ነገር ምንድነው የምታደርጉት? ጭፈራዎች ምንድነው ያለው? አንጀቴ ቸማዶ ጎኔማ ይረሳ ሰው ሀሳቤ አይተኛ ተሰዶ ባይኔ በዳስስ ከአድማስ ሰማይ የቻለች እሷንም አላይ ካለችው ከዚያች ጨረቃ አለች አልታይ ወዳጄ ርቃ አሁን ልጅ ይላል ሳይገባት መውደዴ በፍቅሯ መንገዴ ሲመጣ በፍቅር ማበር መጠጫዋ ሲደርሳት ሰበሎ ቤት ሆኖቻዋ መስሏት የማትቀርብ ወዳማ ትሰዋ ወዴት ትደርስ ያኔ ስትቀምስ ያንን ጽዋ
ወይ 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 ስትቀምስ ያንን ጽዋ ጀንበሯን በማታ ሸኝቼ ኮከቤ ቆጥራለሁ ወጥቼ መቼም አላድር ተኝቼ እንዴት ጋሌ ጓጉቼ ወዲያ ባይ የለችም ወዲያ ሲያልቅ አንጀቴ ተማሎ ጎኔማ አይረሳስ ሐሳቤ አይተኛ ተሰዶ ሲያቃኘው የሷው ትዝታ እሳት ይችላል ደርሶ ለማታ ቀናት በኔ ላይ ፍቅሯ በረታ